ይሄን ይመስላል። ኦርደር ማድረግ የምትፈልጉ ሁሉም ነገር አለ። ኢንሻአላህ ለጊዜው ከጊዜ በኋላ በተሻለ መልኩ እመጣለሁ። ማለቴ ሙያ በልብ ነው ይላል ወላሂ እንኳን የለም ሙያ በልብ ነው ብዙ ማውራት አያስፈልግም እላለሁ። ጉራ በዛው አስቀድሜ ወላሂ ብዙ አልጠራኋቸውም። ኢንሻአላህ ትልቅ ሱቅ ስከፍት ትልቅ ሙል ስከፍት ማከፋፈያ እኔ ቻርጅ አለኝ አለች ወላሂ እንኳን ትናንትና ተናግሬ ነበር ግን ሙስጠፋ ቤት ገብቼ ቻርጃ ምን አለ መሰላችሁ ሜጋ ሙላ ላይ አይደለም ከሱ ጀርባ ኡስታዝ አሉ ለኪራስ ያ ጀማ ያው እንግዲህ ሁላችሁም ተስፋ ሳትቆርጡ ጠንክራችሁ ስሩ፣ ትለወጣላችሁ። አንገታችሁን ደፍታችሁ ስሩ፣ አንገታችሁን ቀና አድርጋችሁ ትለወጡበታላችሁ። እሺ? አዎ፣ ጠንክሩ፣ መልካም ሁኑ። አዎ፣ መልካም ሁኑ። አዎ፣ ይሄንን ቆራስላችሁ የሰው ልጅ አዎ፣ ይሄንን ለቲክቶክ ልጆች ወዴት ልትይ ነው? አይዞሽ፣ ትደርሻለሽ፣ ይደረሳል። በነገራችን ላይ መላ በዓለም ላይ የምትገኙ እህቶቼ አላህ ርዝቃችሁን ያስፋላችሁ። ቆይ ልጆች ዋላ በዓለም ላይ የምትገኙ እህት ወንድሞቼ አላህ ርዝቃችሁን ያስፋላችሁ። ሱቃችሁን በአሜሪካም ቤት ማለት ነውር ነው። እሺ ቤት ማለት ለምትወጂው እንትንሽ ነው። ኦኬ ቤቢ ይሄ ምን ይባላል በሀገራችን? በሀገራችሁ ምን ይባላል? ይሄ ምን ይባላል በሀገራችሁ? ምን ይባላል? ያሲን ከመጣ ጥሩ። ያሲን ሲመጣ ንገሩኝ። እሺ ያሲን ሲመጣ ንገሩኝ። እንኳን አብሮ ደስ ያለን። አዎ መብሩክ በሏት፣ እንዲሁም ግዟት፣ አበረታቷት። ሁላችሁንም አላህ ሱብሓነሁ ወተዓላ ርዝቃችሁን ያስፋላችሁ፣ ርዝቃችሁን ያስፋላችሁ ሁላችሁንም። እሺ አሜን። አሁን ምስጋናቸውን የሚገልጹ ካሉ ላስገባቸው አለ። ማንን? ልጆችን ነው? ኮመንት አዎ አስገቢያቸውና መግዛት የምትፈልጉም በዚህ አጋጣሚ ግዙ። ቸርችው እዛ እያያችሁ ነው። ኧረ እሺ ልብስ እንዳታበላሽ። አይኗ ወላሂ العظيم ይሄ ደረሳ ተንኮለኛ ያንተን ስቀርባ ይልክ ምንድነው ነገር ቆማጠብቀችሁ ሀዩ ወይ ኪዩኒ እንዴት ነሽ? ማሻአላ መብሩክ ብለናል። አላህ ይባርክሽ። እንግዲህ ሽውን የምታተርፍ ያለ ያድርግሽ። በሚሊዮን ይለቅ ኢንሻአላህ።
አዎ እንግዲህ ረጁ ሰላም እያለች እሷን ማስገቢያ ትመርቅልሽ። ተመርቅ ነይ መርቂ ነይ መርቂ ነይ መርቂ ዋን ያትገባለሽ የት ነው ጀማል መብሩክ 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 አላህ ኩይን የኔ ፍቅር ኩይዬ እንዴት ነሽ የኔ ማር መብሩክ መብሩክ ባድ ሞጁድ ኬክ ተቆርሶ ነው ማር ያልተቆረሰ አሳይሁ ገናች ነው መሰል እየተከፈተ ያለው አላህ 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 ወላሂ እንኳን ደስ አለሽ የኔ ውድ እንኳን ደስ አለሽ ይሄው ማሻአላ ማሻ እንዴ እንኳን ምንድን ነው ሁሉ ኬክ ቤት ነው እንዴ ከፈትሽው ማሬ እንግዲህ ሰብስበውት መጡ እኔ ምን አውቃለሁ እኔ ምን አውቃለሁ ቬሎ ብታደርጊ ዛሬ ቫላንታይን እንዳያስመስለሽ ቀይ ለብሰሽ ከምትመጪ ቬሎ አታስመስዩ ኧረ አምሮባታል ወላሂ አፏ ብላለች የኔ ውድ እንኳን ደስ አለሽ እንኳን ለዚህ አበቃት የኔ ማር እና ምንድን ነው ያለው? አረ የሌለ ነገር የለም ኪዩ ሁሉም ነገር አለ ኪዩን ወይዬ ደህና ነኝ። ማን ነው ማሜ ነው? እስኪ እንደገና አውራ። እንዴት ነሽ? ደህና ነሽ? አረ ማሜ ያሲን ይገለኝ እያስገባሽ ይችላችሁ። አሁን እያስገባሽ ወርዶ ተቀበያቸው። ያሲን ይገለኛል ብዬ ነው ጋይስ። አረ ማሜ አላህሳ አይሁን ክሳ አረ ላይ ለህደለ ፊልተሩ ነው አየሹ ይሄ ፊልተር አዩን እንኳን አያቀላጥም። ረጁ ሰላም ነው ማሜ? የውጭ ወርቅ እኮ መሰለኝ። አለን ጋይስ እየገባችሁ ግዟት፣ አበረታታት። እኔ እዚህ ብትሆን ገዛት ነበር። ወደ ረጁ ቴንክ ዩ ወይ ሞቅ አድርጊ። እንዴት እየጮኩ አሰማሽም እንዴ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የሪም ቤተሰቦች ሰላም፣ ጤና፣ ፍቅር በያላችሁበት ተመኘውላችሁ። መብሩክ ትላላችሁ ማለት ነው። መብሩክ ብለናል። እንኳን ደስ አለሽ። የሰው ልጅ ሰርቶ ለፍቶ ወጥቶ ወርዶ መዳም ቤት ተንገላቶ ተሰድቦ ሀያት እንደውም ተመትቼም ነበር ድረስ ብላለች። መዳም ተደበድበኝ ነበረ፣ ደሞዝም ተቀምቻለሁ፣ ተበልቻለሁ፣ ብዙ በሌባም ተበልቻለሁ እስከ ማለት ድረስ ደርሳለች። ብዙ ነገርም ብዙ ውጣ ውረድን አሳልፋ አሁን ላይ ደግሞ የራሷ ሱቅ ከፍታለች። ማሻአላህ ተባረክ ረህማን። ዱባዮች አልተቻሉም። ማሻአላህ ማሻአላህ። የሚሰራን ሰው ማበረታታት የእኛ ፈንታ ነው። እነሱም ደግሞ ይስሩ፣ እኛም ደግሞ እነሱን እያየን መስራት፣ መቀየር፣ ራሳችንን መቀየር። ዛሬ የት ነን፣ ነገ ደግሞ የት ነው መድረስ ያለብን የሚለውን ማሰብና መስራት፣ ጠንክሮ መስራት አለብን። ገንዘባችንን ምን ላይ እንደምናውለው መስራት አለብን እላችኋለሁ። ውድ ሀገሬ ልጆች፣ ዋናው ነገር ኮንፊደንስ ነው። ዋናው ነገር በራስ መተማመን ነው። ትንሽ ትልቅ፣ ወፍራም፣ አጭር፣ ቀጭን ስለሆኑ ሳይሆን በራስ መተማመን ይኖራችሁ። ገንዘባችሁን ያዙ፣ ገንዘባችሁን ሴፍ አድርጉ። የማትደርሱበት የማትሰሩት ነገር የለም። አላህ ሱብሃነሁ ወተዓላ ታገዛችሁ ሁሉንም ነገር ማድረግ ትችላላችሁ። እና ገንዘባችሁን ያዙ። ዱባዎች እንግዲህ ሱቅ በሱቅ እየሆኑ ነው። በርቱ፣ ጠንክሩ። እኛም ለዚህ አብቃን ነው የምንለው አይደለ? እኛም ደግሞ ለዚህ አብቃን። እናንተም ደግሞ ጠንክሩ። ከዚህ የበለጠ ሰርታችሁ ከዚህ የበለጠ ቁም ነገር ላይ ደርሳችሁ ዛሬ ትንሽ ሱቅ ከፍታችሁ ከሆነ ነገ ደግሞ ማከፋፈያ ትልቅ ሞል ውስጥ ከፍታችሁ የምናያችሁ አላህ ያድርገን። ጠንክሩ፣ በርቱ። ሀያት በጣም ደስ ብሎኛል። የመዳም ቅመም ነበረች። ከዛም አልፎ ወርቅ ቤት ተቀጥራ ትሰራ ነበር። ከዛም ኢትዮጵያ ሄደች፣ ቤተሰብ አይታ መጣች። አሁን የራሷ ሱቅ ከፈተች እና እንደዚህ የሚሰራ ሰው ስናገኝ እናበረታታ። ላይክ በማድረግ ሸር በማድረግ እንዲሁም ደግሞ
በመግዛት ያኔ ማለት የምንፈልገውን ነገር ሌላ ቦታ መቼም እኛ ሀበሾች ከሀበሾች መግዛት አንወድም ማለት ነው። ሌላ ቦታ ሄደን ከምንገዛ እሷ ጋር ያለ ነገር እሷን ብንገዛት ይሄ አንደኛ ማበረታታት ነው። ሌላ ቦታ ሄደን ከአረቦች ወይም ደግሞ ከህንዶች ከምንገዛ ከራሳችን ዜጋ እየገዛን የራሳችንን ዜጋ ብናበረታታቸው ነገ ጧት የሆነ ነገር ብንሆን የሚደርሱልን የሚያግዙን የሚረዱን ብለን የምንጮህባቸው እነሱ ጋር ነውና እነሱን ብናግዛቸው እላለሁኝ። ሀያት እንኳን ደስ አለሽ ሀዩ ጎል እንኳን ደስ አለሽ መብሩክ ብለናል። እንኳን ደስ አለሽ ይገባሻል፣ ጠንካራ ነሽ። ስትሰደቢ ነበር ሶሻል ሚዲያ ላይ ስትመጣ ይች ማንኪያ ትባል ነበር፣ ይች ጭልፋ ትባል ነበር፣ ይች ወጥ እንጨት ትባል ነበር። በጣም ብዙ ይሰርቧት ነበርና አልሐምዱሊላህ ረብል ዓለሚን አሁን ላይ ደግሞ ያን ሁሉ ተቋቁማ በራሷ የምትተማመን ጠንካራ ሴት መሆኗ የሚያስታውቀው በምንድን ነው? ያለ ፊልተር ትመጣ ነበረ። ያለ ፊልተር በቃ በኖርማል እኔ ሀያት ይች ነኝ እያለ ትመጣ ነበርና ጀግና ናት፣ ብርቱ ናት። ያ ማለት ደግሞ በራሷ ጠንካራ፣ በራሷ ብርቱ፣ በራሷ የምትተማመን ሴት መሆኗን ያሳያልና እንኳን ደስ አለሽ እላለሁ በድጋሚ ውድ ሀገሬ ልጆች። ያው እንግዲህ አበረታቷት። እኔንም ደግሞ ላይክ ሼር እያደረጋችሁ እንዲሁም ሰብስክራይብ አድርጉኝ። እኔ ቻናሌ ካደገልኝ ብዙ መሰራበት ነገር ስላለ ሰብስክራይብ ያደረጋችሁ አበረታቱኝ። እኔንም ከመዳም ቅመም ወደ ከዛሬ መዳም ቅመም ላይ ነገ ደግሞ የተሻለ ቦታ ላይ እንድታገኙኝ የሆነ ቦታ ላይ ሆኜ እንድታገኙ ሰብስክራይብ ያደረጋችሁ አበረታቱኝ። ወዳችኋለሁ፣ አከብራችኋለሁ። በተለይ ለቤት አዲስ የሆናችሁ ከማየት ሰብስክራይብ አድርጉኝ፣ አትለፉት። ሀዩ በድጋሚ እንኳን ደስ አለሽ። ከዚህ በላይ ሰርተሽ የምትቀየሪ ከዚህ በላይ ደግሞ ከለውጠሽ የምናይሽ አላህ ያድርገን። ጠንክሪ፣ በርቺ። እንደው ልልሽ የምፈልገው ውድ ሀገሬ ልጆች አበረታቷት። እንደዚህ አዳዲስ ነገር ይዘው የሚመጡ እህቶችን እና አበረታታቸው። ምክንያቱም እኛን ሞራል አድርገው ነው፣ እኛን ተገን አድርገው ነው፣ እኛን ድጋፍ አድርገው ነው ይገዙናል በቃ ብለው ተማምነው ስለሆነ የሚከፍቱት። እኛ ደግሞ በቻልነው አቅም እየገዛን እናበረታታቸው። በጣም ብዙ ልጆች፣ በጣም ብዙ እህቶች፣ በተለይ ሴቶች አረብ ሀገር በተለይ ዱባይ ላይ ሴቶች በጣም ጠንካራ ናቸው። በጣም ብዙ ሴቶች ሱቅ ከፍተዋል። በጣም ብዙ ሴቶች የራሳቸው ስራ ጀምረዋል። በጣም ብዙ ሴቶች የሆነ ስኬት ማማ ላይ ነው የምታገኟቸውና ያ ማለት ምንድነው? ጥንካሬያቸውን፣ ብርታታቸውን፣ ለስራ ያላቸውን ሞራል፣ ለስራ ያላቸውን ተነሳሽነት ያሳያልና እናበረታታቸው እላለሁ።